ለማንኛውም ለኔ አንድ ቀን እስር ቤት ማደር ምንም ማለት አይደለም። እናንተ በገንዘባችሁ ስታስቡ እኛ ደግሞ በጭንቅላታችን እናስባለን። እናንተ በገንዘባችሁ አሰባችሁ አይደለ? ችግር የለውም። እኛም እኮ የሆነ ሰንበዲ ሰው ማስመታት ወይ ገንዘብ ከፍለን ምናምን አቅቶን አይደለም አይደለ? በጣም ነው እንትን የምትሉት። ይሄ ነገር እነሱ እኔን አሳሰሩኝ አይደለ? ችግር የለውም። ዛሬ ወጥቻለሁ አይደለ? ግን ይሄ ነገር እኔም አዙሬ ክስ ጀምሬያለሁ። በነገራችን ላይ አዙሬ ክስ ጀምሬያለሁ። ጓደኛዬም ቢሆን የባለፈውን ጓደኛዬም ቢሆን ማለት ነው ልጆችን በጣም ነው የሚያውቃቸው። በእርግጠኝነት በጣም ዋሽቶኛል። ዴቫ በጣም ዋሽቶኛል ማለት ነው። ማለት የምሬን ነው። በጣም ነው የከፋን። በጣም ከፍቶናል። ምክንያቱም እኔ እስር ቤት ላይ ያሳየሁት ስቃይ እኔ ነኝ የማውቀው እና አሁንም ቢሆን ይሄ ማለት ደግሞ እኔ አቆማለሁ ማለት አይደለም። የምሬን ነው። በጣም ይሰማኝ ብቻ ሁሉን ነገር ጊዜ ይፈተዋል። እንደዚህ ያደረጋችሁበትም ሰዎች ጥሩ ስራ አልሰራችሁም። የምሬን ነው። ጥሩ ስራ አልሰራችሁም። እናንተም መልካም የሆነ ልቦና ይስጣችሁ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። ጥሩ ልቦና ይስጣችሁ ፈጣሪ፣ ጥሩ ልቦና ይስጣችሁ። ማድረግ አልነበረባችሁም ግን አድርጋችሁታል። ጥሩ ነገር አላረጋችሁም። እኛም በዛ ልክ እንሂድ ብንል መጥፎ ነገር ይፈጠራል። የምሬን ነው። የምታዝኑበት አንገታችሁ የምትቀረቅሩበት ጊዜ ነው የምናሳጣችሁ። እና ቤተሰብ ከዚህ በላይ አሁንም ቢሆን አልበላችሁ። የምሬን ነው። አሳዝናችሁናል። ያዘናችሁም የኛ ቤተሰቦችም የሁላችን ቤተሰቦችም ብቻ ትንሽ ጊዜ ታገሱን። ለመጨረስ እንሞክራለን። ነገሩን ለመግታት ተሎ እንሞክራለን። ደግሞም እናሸንፋለን። ሚላት ጋር ራሱ በኋላ እንገናኛለን። እሷ ራሱ በጣም አሟት ነበረ። እስር ቤት መጣ። የምሬ ነው። በጣም ደንግጣ በቃ የሆነ በቃ እንትን ያለችው እና ቤተሰብ አብርሃም ያልከኝ ነገር አለ። የምሬ ነው። ከዚህ በኋላ ግን እኔ ልታገስ አልችልም። ይሄ ነገር በእናንተ ላይ ያሴረው ሴራ፣ አንተም ጀግና ወንድ ነህ፣ እሷም ጀግና ሴት ነች። በቃ ለዛ ነው የቆምኩልህ አብርሽ። አሁን ቢሆን አስተካክል። ጀግንነትን አሳየኝ ለኔ በቃ አቁመህ ታርቀህ ጀግንነትን አሳይልኝ። እና ቤተሰብ ብዙ ነገር አለ፣ ብዙ ደስታ አለ። ትላንትና በጣም ተስተጓጉሏል። ከትላንት ወዲያ በእርግጥ ከትላንት ወዲያ የዛሬ ከ3 ቀን በፊት ነው ቪዲዮ ያ ነገር የተፈጠረው መጥተው የሚያስፈራሩ እና እናንተ ታርቃችሁ ደግሞ እኛን ማንገት አታስደፉን፣ አታሳዝኑን። ውጭ ያሉ ቤተሰቦቻችሁንም አታስከፉ። እነሱን በቃ አስደስቱ። ከዚህ በላይ ባንሄድ ደስ ይለኛል። የያዝነውም ነገር አለ። ምናልባት ቅዳሜና እሑድ እንቅፋት ስለሆነ ነው የሚያልቅ ነገር ነበር። ምናልባት ዛሬ ላይና ትላንትና ላይ ነገ ላይ ደስታ የምታዩበት ቀን ነበረ ቤተሰብ። ግን ብዙ ነገር ተፈጠረ። ሰላም ውድ የግሬስ ፋሚሊ ቤተሰቦች፣ የሁላችን ቤተሰቦች እንዴት ናችሁ? አለን እግዚአብሔር የተመሰገነ ይሁን። ያው ትላንትና ስደውሉልኝና የሆነ ቮይስ ስትልኩልኝ የነበራችሁ ሰዎች ያልመለስኩላችሁ ትንሽ ችግር ተፈጥሮ ነው። ከትላንት ወዲያ ያው የተፈጠረውን ታውቁታላችሁ እና ዛሬ በእንደዚህ ጉዳይ ባልመጣ እግዚአብሔር ደስ ይለኝ ነበረ። በቃ እኛ የመጨረሻ ነው። የምሬን ነው። ትችላላችሁ። እግዚአብሔርን በጣም ነው የምትችሉት። እንደዚህ በጸብና በጉልበት ምናምን ልትጠቀሙ ከሆነ በጣም ነው የምትችሉት። በጣም ነው ላመሰግናችሁ የመጣሁት። እግዚአብሔርን በጣም ነው የማመሰግናችሁ ሁሉ ማለት ነው። ግን ለኔ ደግሞ ይሄ አይገባኝም ነበረ። ምክንያቱም እኔ መጥፎ ነገር አልሰራውም አይደለ? እኔ አንድ ባልና ሚስት ይታረቁ ነው ያልኩት እንጂ ይለያዩ ብዬ አይደለም አይደለ?
ለማንኛውም ለኔ አንድ ቀን እስር ቤት ማደር ምንም ማለት አይደለም። እናንተ በገንዘባችሁ ስታስቡ፣ እኛ ደግሞ በጭንቅላታችን እናስባለን። እናንተ በገንዘባችሁ አሰባችሁ አይደለ? ችግር የለውም። እኛም እኮ የሆነ ሰንበዲ ሰው ማስመታት የሆነ ገንዘብ ከፍለን ምናምን አቅቶን አይደለም አይደለ? በጣም ነው እንትን የምትሉት። ይሄ ነገር እነሱ እኔን አሳሰሩኝ አይደለ? ችግር የለውም። ዛሬ ወጥቻለሁ አይደለ? ግን ይሄ ነገር እኔም አዙሬ ክስ ጀምሬያለሁ። በነገራችን ላይ አዙሬ ክስ ጀምሬያለሁ። ጓደኛዬም ቢሆን የባለፈውን ጓደኛዬም ቢሆን ማለት ነው ልጆችን በጣም ነው የሚያውቃቸው። በእርግጠኝነት በጣም ዋሽቶኛል። ዴቫ በጣም ዋሽቶኛል ማለት ነው። ማለት የሆነ እንዳልቆጣው እንዳላስጨንቀው ምናምን እኔ አላቃቸውም ከመንገድ አለ እንጂ በጣም ነው የሚያውቃቸው። ይሄ ነገር እኔ ክስ ጀምሬያለሁ አይደለ? ዛሬ ክስ ሂደቱን እንትን እለዋለሁኝ። ይሄ ነገር ተጣርቶ ማን እንደላከቸው ተጣርቶ ማለት ነው እግዚአብሔርን እኔ የሆነ ሰው እዚህ ዩቲዩብ ላይ ካሉ ሰዎች ከሆነ እኔ የማደርገውን ማለት ነው የከፋ ነው የሚሆነው። እኛም የምናደርገው የከፋ ነው የሚሆነው። የምሬን ነው። እስካሁን ለአብርሽ ስል ብዙ ነገር ታግሻለሁ። ግን ከዚህ በኋላ የምታገሰው ነገር የለም እና ቤተሰብ እኛ በጉልበትም በገንዘብም አናስብም። አሁን ደግሜ እነግራችኋለሁ፣ በጉልበትም በገንዘብም አናስብም። ቀላል ነገር ነው። ሰው ማስደብደብ፣ ማሳሰር፣ የሆነ ተንኮል ማሰብ በጣም ቀላል ነው። ቤተሰብ በአምስት ሰከንድ ቪዲዮ የሰውን ህይወት ማበላሸት ትችላለን። ያም ማረጋግጦኝ አይደለም ቤተሰብ እስካሁን የታገስኩትኝ። እኔ አሁንም እኔ እዚህ ጋር እየመጣው ቪዲዮ የምሰራው እየመጣው ድምጽም ሆኖ እየመጣው እኔ ለሰው ወገንተኛ መሆኑ የተጋቡት ሰዎች ሊጋቡ ያሰቡትን ቀለበት ያሰሩ ሰዎችን አይለያዩ አልኩ እንጂ እዚህ ጋር እኔ ማንንም አልለከውም አይደለ? ግን ይሄ ነገር ማስደረግ ተከታታይ ቪዲዮ በምሰራበት ምናልባት ዛሬ ቦታ ስለቀየርኩ ይሆናል። በእርግጠኝነት ይጠብቁኛል። ምንድነው በቃ የሆነ ማስፈራሪያ ሰጥተው በቃ የሆነ እኔ ቦታ ስለማልሰጠው ነው። ምክንያቱም በምንም ቢመጡብኝ የምሰማ ሰው አይደለሁም። እኔ አንድ እውነት ልንገራችሁ፣ እኔ አልሰማም። ማንንም ላኩ፣ የዳኒ ወንድም መጣ፣ ይሳቅም ላከ፣ ማንም ላከ ማለት ነው። የምሰማ ሰው አይደለሁም። ይሄ ነገር ዛሬ ነገ እኔ ክሱን በአፋጣኝ በኩል አስኬደዋለሁ። ይሄ ነገር ግን ማለት ነው የሆነ ሰው ከሆነ ግን እግዚአብሔር ነው እላቸዋለሁ፣ እርምጃው የከፋ ነው የሚሆነው። የግሬስ ቤተሰቦችም ዝም የሚሉ አይመስለኝም። እውነት ለመናገር ማለት ነው እኔ ብዙ ሰው በውስጥ ብዙ ነገርና እሺ የሆነ ሰው ከሆነ የሆነ በቃ ዝግጁ እንደሆኑ ነው የሚናገሩት። ያን ግን ማድረግ አንፈልግም። ያም እነሱ እዛ ውስጥ ተንኮል ውስጥ እንዲገቡ ቤተሰብ አንፈልግም። የአብርሃም ቤተሰብ፣ የኛም ቤተሰብ፣ የሩታ ቤተሰቦችም እዚህ ውስጥ እንድትገቡ አንፈልግም። እኛ በፍቅር ነው ማሸነፍ የምንፈልገው። በጉልበትም እኛ በገንዘባችን የምናስብ ካል ሰከንድ አይፈጅብንም እኮ አይደለ? ስለዚህ አሁንም ቢሆን መታሰር፣ መደብደብ ቀላል ነገር ነው። እንኳን አይደለም እኮ የሰው ልጅ አሳስሯችሁ አስደብደቧችሁ ይቅር የሆነ ነገር ኔጌቲቭ ነገር ሲነገር እኮ የሆነ ጭንቀት ውስጥ የሚገባ ሰው አለ። ግን እኔ ምንም ነገር ይምጣብኝ እንደዚህ ባረጋችሁን ቁጥር እኔ ጭራሽ ለነሱ ወገንተኛ እየሆንኩ ነው የሚሄደው እንጂ የማቆም ሰው አይደለሁም። የዳኒ እኔ አላውቅም ማለት ብዙ ሰው የዳኒ ወንድም ከሆነ የምሬን ነው ብዙ ነገር እናስደርገው እያሉ ነው። ያ ነገር እንዲሆን አልፈልግም። እሱ ሕፃን ሆነ ብዬ እኛም ሕፃን መሆን የለብንም እና ውድ ቤተሰብ ብቻ አስተጓጉሎታል፣ ነገሩን አስተጓጉሎታል። ጥሩ ነገር ታስቦ ነበረ። ከሚላት ጋር ራሱ በኋላ እንገናኛለን።
እሷ ራሱ በጣም አሟት ነበረ። እስር ቤት መታ የምሬ ነው በጣም ደንግጣ በቃ የሆነ በቃ እንትን ያለችው እና ቤተሰብ አብርሃም ያልከኝ ነገር አለ። የምሬ ነው። ከዚህ በኋላ ግን እኔ ልታገስ አልችልም። ይሄ ነገር በእናንተ ላይ ያሴረው ሴራ፣ ይሄ ነገር የእናንተ እንቅፋት እንዲሆን ያደረገው ሰው ግን ግልጽ ሆኖ ዛሬ ምርመራ ተደርጎ ከወጣ ግን ማለት ነው አብርሽ መነኝ እኔ አልታገስም። የምሬ ነው። ድብልቅልቁን ነው የማወጣው። እና ውድ ቤተሰብ እኛ ጥላቻ አሁንም ቢሆን አንስራ። እግዚአብሔርን የኔ ቤተሰቦችም በቃ የግሬስ ፋሚሊ ቤተሰቦችም ሁላችንም ቤተሰቦችም ጥላቻ እናፍራ። ጾም ሰዓት ነው ማቆም አለብን እንዴ። አብርሃም እኔ እንደነገርከኝ እኔ አንተ ጥሩ ስትሆን ሩታ ትገለበጣለች። እኔ በጣም የሚያናድረኝ ነገር እሱ ነው እንዴ። አንተ ደህና ሆነ ለመታረቅ ብዙ እንትን ስትል ያለውን ነገር ልታወራ ስትል እሷ ትገለበጣለች። መሆን የለበትም። እናንተ ጀግና አንተም ጀግና ወንድ ነህ፣ እሷም ጀግና ሴት ነች። በቃ ለዛ ነው የቆምኩልህ አብርሽ። አሁንም ቢሆን አስተካክል። ጀግንነትን አሳየኝ ለኔ፣ ጀግንነትን አሳየኝ ለኔ። በቃ አቁመህ ታርቀህ ጀግንነትን አሳይልኝ። እና ቤተሰብ ብዙ ነገር አለ፣ ብዙ ደስታ አለ። ትላንትና በጣም ተስተጓጉሏል። ከትላንት ወዲያ በእርግጥ ከትላንት ወዲያ የዛሬ ከ3 ቀን በፊት ነው ቪዲዮ ያ ነገር የተፈጠረው። መጥተው የሚያስፈራሩኝ የነበረው ግን ለማጣራት ስንሞክር ምንድነው ጓደኛዬም ዋሽቶኛል። በጣም ልጆቹን ያውቋቸዋል፣ ስለደነገጠ ነው እንደዚህ ለጸብ ከሆነ ብሎ በጣም እሱም እንትን እያለ ነው። እና ክስ ጀምረናል። አሁንም ቢሆን ክስ ጀምረናል። ክሱ ደግሞ እስከ መጨረሻው ነው መሄድ ያለበት፣ እስከ መጨረሻው። ምክንያቱም ይሄ ነገር እንደዚህ ሆኖ ማንም ታስሮ ማንም እዛሽ ጋር እስር ቤት አድሮ ማንም እንትን አይልም። እውነቱን ስነግራችሁ ባልፎክር ደስ ይለኝ ነበር። ማርያም ዝም ብዬ ባረገው ነው። ግን በጣም ይሄን ያደረጋችሁ ሰዎች በጣም እግዚአብሔር እኔ አጨብጭቤላችኋለሁ። ለክፋታችሁ ጥሩ ነገር ሰርታችሁ አይደለም ማደንቃችሁ ማጨበጭብላችሁ፣ ለክፋታችሁ ነው። ክፋት ምንም ነገር አይሰራም። አሁንም ቢሆን እኔ አብርሽ አሁንም ቢሆን ሩታም ከጎናችሁ ነኝ። ከዚህ በኋላ እንደውም ብሶብኛል፣ እግዚአብሔርን ብሶብኛል ማለት ነው። እኔ በጣም ስልችት ብሎኝ የምሬ ነው ስለናንተ ማውራትም ይሁን እንትን ማለትም ላቆም ነበረ። ግን ሞር የበለጠ ነው እንትን ያለኝ እኔ ስለናንተ እንዳወራና እንደወግን ያደረገኝ። ከሱም መጥፎ ነገር ላደረጋችሁብኝ ሰዎች ምስጋና ማለት ላመሰግናችሁ እወዳለሁ። የምሬ ነው። በጣም ተዳክሜ ነበረ። ምክንያቱም በጣም የሆነ ተስፋ የሚያስቆርጥ ነገር ነበር። ምክንያቱም እሺ ብለውልሽ እሺ እናደርጋለን ብለው አብርሽን አቅርበን ልክ ልናስታርቃቸው ሽማግሌዎች እንትን ካልን በኋላ መልሳ ሩታ ታጠፋለች። እና ሩታ አሁንም ቢሆን አታጥፊ። እኔ ስላጠፋሽ ብቻ አንቺን ልናገርሽ አልፈልግም። እህቴ ነሽ። አብርሃምም ስላጠፋ አንተን የምናገርበት ጊዜ የለኝም። ጀግና ነህ፣ አንቺም ጀግና ሴት ነሽ። ጀግንነታችሁን ደግሞ አንድ ሆናችሁ ለጠላቶች በእናንተ መለየት ብዙ ነገር የሚለፉ ሰዎችን አፍ እናስይዝ። በቃ አሁንም ቢሆን አፋቸውን እናስይዝ እነዛን ሰው እና ቤተሰብ እናንተ ላረጋችሁልኝ የምሬ ነው ትልቅ ትምህርት ለሰጣችሁኝ በጣም ነው የምናመሰግናችሁ። ሆስፒታልም ታማችሁ ላላችሁ በእነሱ ኬዝ በጣም ተበሳጭታችሁ የሆነ ነገር ለሆናችሁ የምሬ ነው እኔ በእነሱ ስም ይቅርታ ነው የምላችሁ። ይሄን ነገር ደግሞ አሁን እስከ መጨረሻው እንትን እንላለን። እኔ እስር ቤት ምንም አይደለም ብያችኋለሁ ቅድም። አበርትቶኛል፣ የምሬ ነው አበርትቶኛል። ተስፋ እንዳልቆርጥና እንደውም ጭራሽ የነሱን ጫፍ ለማድረስ ነው ይረዳኝ። እና ክሱ ደግሞ ጥሩ ነገር ይዞ ይመጣል ብዬ ተስፋ አለኝ። ምክንያቱም የእነ አብርሃምን አንድ እንዳይሆኑ የሚያደርጋቸውን ሰዎች ሊያመጣልን ይችላል። ይሄ ነገር አብርሽና ሩታን እንዲለያዩ የሚጥር ሰው ይሄ ነገር የተፈጠረው እስር ቤት ያስገባኝን ሰው ሊያመጣልን ይችላል። እና ውድ ቤተሰብ አሁንም ቢሆን ሁላችንም
አንጣላ፣ ጸብ አንጫር፣ ጸብ አንፍጠር። ጾም ነው፣ የሙስሊሞችም የክርስቲያኖችም ጾም ነው። በሰላም በፍቅር ጾም እንትናርግ በቃ ይሄን ነገር ነው የምላችሁ። ሌላ ነገር ምንም የምላችሁ ነገር የለም። አብርሽም ሩታዬም ከቻላችሁ ከታላችሁ እግዚአብሔርም ነው። እኛ ብዙ መስዋዕት እየከፈልን ነው፣ ብዙ ነገር እየደረሰብን ነው። ምክንያቱም አሁን የሆነ ነገር ሰው እንደዚህ ያደረሰበት ብንል ያ ሰው ወደ ጥላቻ ይሄድብናል ብለን ነው። ብዙ ነገር ከምናውቀው ሰው ጋር ብዙ ነገር እንትን እያለ ነው። የአብርሃምና የሩታ ደጋፊ እየመሰሉ ሚዲያ ላይ ወጥተው እያወሩ ግን እኛ ጋር ብዙ ነገር እንቅፋት እየሆኑብን ያሉ ሰዎች አሉ። እና እናንተ ታርጋችሁ ደግሞ እኛን ማንገት አታስደፉን፣ አታሳዝኑን። ውጭ ያሉ ቤተሰቦቻችሁንም አታስከፉ፣ እነሱን በቃ አስደስቱ። ከዚህ በላይ ባንሄድ ደስ ይለኛል። የያዝነውም ነገር አለ። ምናልባት ቅዳሜና እሑድ እንጥፋት ስለሆነ ነው የሚያልቅ ነገር ነበር። ምናልባት ዛሬ ላይና ትላንትና ላይ ነገ ላይ ደስታ የምታዩበት ቀን ነበረ ቤተሰብ። ግን ብዙ ነገር ተፈጠረ። ያወራናቸውን ሰዎችም እንትን ያልናቸውን ሰዎች አልተገናኘን። ምክንያቱም 4 ሰዎች ነበር፣ 4ታችን ሰዎች ነበር ጉዳዩን እንትን እያልን የነበረው። ይሄ ነገር ሲፈጠር ምንድነው ነገሩን እንዲራዘም ነው ያደረጉት። ስለዚህ ዋናም የተፈለገው ነገር ምናልባት ከማውቀው ሰው ነው ይሄ ነገር የተፈጠረው ነው ማለት። ምክንያቱም የአብርሽና ሩታ ዛሬ ላይ እንዲታረቁ ላይ ልናረግ ሽማግሌዎቹ ሊሄዱ እንደነበር ስላወቁ እንቅፋት ነው ያረጉት እና ተሳክቶላቸዋል። ያ ማለት ደግሞ እስከ መጨረሻው ይለያያሉ ወይ ደግሞ ይሄ ነገር ይቆማል አይደለም፣ የባሰ ጠንክሮ ነው የሚገኘው። እና ቤተሰብ ላይ ዛቻ የምትፈጥሩ ሰዎች እንድታቆሙ ነው የምፈልገው። ከቻላችሁ አቁሙልን። እኛ ፍቅር ነው የምንፈልገው። በገንዘባችንም በጉልበታችንም አንመካም። ጉልበት የፈጣሪ ነው፣ በሱ አንመካም። በጭንቅላታችን ነው ማሰብ የምንፈልገው እኛ። እና ከቻላችሁ በጭንቅላት ብለጡ፣ ፍላጎታችሁን አሳኩ ከቻላችሁ። አሁንም ቢሆን እኛን የምታሰድቡ ሰዎች አቆሙልን። የምሬን ነው። ከዚህ በኋላ እኔ መታሰር አልፈልግም፣ መደብደብም አልፈልግም፣ ዛቻ እንዲደርስብኝም አልፈልግም። ያ ማለት ደግሞ ይሄን ነገር አቆማለሁ ማለት አይደለም። በጣም እልኸኛ ሰው ነኝ፣ እንደውም እንደዚህ አይነት ነገር ሲመጣ ማለት ነው። እና ቤተሰብ የምትጨነቁ ቤተሰቦችም አይዟችሁ። እና ቤተሰብ ከዚህ በላይ አልጨቅጭቃችሁ። እኔ ዛሬ ላይ የመጣሁት ደስታን ነበር። ዛሬ ላይ ልነግራችሁ የነበረው ደስታ ላበስራችሁ ነበረ፣ ግን አልተሳካም። በጣም ይቅርታ። ያ ማለት ደግሞ ዛሬ ላይ አልሆነም ማለት ደግሞ ነገ ላይ አይሆንም ማለት አይደለም። እስከ ጥግ እንሄዳለን። ሚሉን ከሰዓት አገኛታለሁ። ያለውን ነገር ደግሞ ተሎ እንድንጨርሰው እንድንዘቀው እናረጋለን። ብቻ ሰላማችሁ ባላችሁበት ብዝት ይበልላችሁ። አይዟችሁ። ምናልባት ትናንትና መልስ ያልሰጧችሁ ሰዎች እና ቤተሰብ